አላህ የሰጠን ቀጠሮ ሁሉም ነው። አረ ዛሬ እንኳን እያየን አይደለም እንዴ? በቁርአን ውስጥ በሐዲስ የተነገረንን ነገር አሁን ራሱ እያየን አይደለም እንዴ? ኢነሁ ለሐቁን ሚስለ ማ አነኩም ተንጢቁን። ምነው ያ ኡመተል ኢስላም ኢነ ወዕደላሂ ሐቁን። ሲራጥ አለ፣ ነገ ጀሀነም አለ፣ አላህ ፊት መቆም መተሳሰብ አለ። አረ ከዚያ በፊት በዚች ምድር ውስጥ ገብቶ በቀብር ውስጥ ብዙ ቅጣቶች አሉ፣ ብዙ ነገራቶች አሉ፣ ብዙ እርከኖች አሉ። ወቁል መኑ ኢነ ወዕደላሂ ሐቁን ፈላ ተጉረነኩሙል ሐያቱ ዱንያ። አረ መከርኳችሁ፣ አረ ዘከርኳችሁ፣ አረ በጸባይ ያዝኳችሁ እያለን ነው አላህ ሱብሓነሁ ወተዓላ። ያ አላህ ቀጠሮውን ነው። ፈላ ተጉረነኩሙል ሐያቱ ዱንያ፣ የዱንያ ህይወት እንዳታሸነግላችሁ፣ አረ እንዳያታላችሁ። አረ ዛሬ ላይ የሆነ ነገር መቁጠር የዱንያ ብልጭልጭ፣ አረ እንዳያታላችሁ። ዛሬ ወንድማችሁ ከእናንተ ጋር ነው፣ ነገ የለም እያያችሁ አይደል እንዴ? አረ ዛሬ ላይ አለ ስትሉ ነገር እያጣችሁ አይደል እንዴ? አረ ዱንያ እንዳያታላችሁ። አረ ፎቁን፣ አረ ዱንያውን፣ አረ ገንዘቡን፣ አረ ልጆችን እንዳያታላችሁ። ፈላ ተጉረነኩሙል ሐያቱ ዱንያ ወላ የጉረነኩም ቢላሂል ገሩር። ያኛው ሸንጋዩ፣ ያኛው አጭበርባሪው፣ ያሸዋጁ፣ ያኛው ቀጣፊው ኢብሊስም እባካችሁ ከአላህ መንገድ አይሸነግላችሁ። አረ እባካችሁ እንዳያታላችሁ። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ። አዋጅ ስሙ፣ ሸይጣን የእናንተ ጠላት ነው። ረመዳን ሲመጣ ያወጣችኋል። አረ ከአላህ መንገድ ሊያዘነብላችሁ ነው። አረ እናንተን ያልሆነ ቦታ ሊያደርሳችሁ ነው። አላህ ካከበራችሁ በኋላ ሊያዋረዳችሁ ነው። አላህ ካላቃችሁ በኋላ የተዋረዳችሁ ሊያደርጋችሁ ነው። ወደ አላህ ከቀረባችሁ በኋላ ሊያሪዱሁ ዐዱዋ። ተጠንቀቁት፣ ትጥቃችሁን ያዙ፣ እናንተም የእናንተ ጠላት እንደሆነ እወቁ። የመጨረሻው የእሱ ግብ ምንድነው ካላችሁ ደግሞ አላህ እንዲህ ሲል ይነግረናል። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። እናንተ ተዋርዳችሁ ያልሆነ ቦታ ገብታችሁ ጀሀነም ውስጥ እንድትቃጠሉ ነው የእሱ ግብ፣ ሌላ ነገር ደግሞ አይደለም። እባካችሁ ተጠንቀቁ ብሎ አላህ እየለመነን ነው። ያ ኡመተል ኢስላም የአላህን ልመና ምን እናደርገዋለን? እምቢ ብለን እንቀበላለን ወይስ እሺ ብለን እንቀበላለን? አልያም አይመቸንም ብለን ወደዚያ እንዞራለን? ለኔም ለናንተም የቤት ስራ ይሁንልን። وأكتفي بهذا القدر وسلام الله عليكم ورحمته وبركاته.